ሰላም እንዴት ናችሁ አድማጮቻችን? ስለ አርቲስት ነጻነት ወርቅነህም ህልፈት ተከትሎ አሁን አዳዲስ መረጃዎች ደርሶናል፣ ወደ እናንተ እናመጣለን። ከኛ ጋር ቆዩ። አርቲስት ነጻነት ወርቅነህ እስካሁን ያልተሰማ ምን ሆኖ እንደሞተ እና እንደዚሁም ከመሞቱ ከጥቂት ቀናት በፊት ምን እንዳለ፣ እንደዚሁም ደግሞ አርቲስት ገነት ንጋቱ ስለ አርቲስት ነጻነት ወርቅነህ ሞትን በተመለከተ ከሶሻል ሚዲያ ላይ ላይቭ በመናገር ይቅርታ የጠየቀችው ጉዳይ፣ እንደዚሁም ኮሜዲያን ደረጀ ኃይሌ ደግሞ ምን አይነት ምላሽ ለአርቲስት ገነት ንጋቱ እንደሰጠ፣ እንደዚሁም የተወዳጁ አርቲስት ነጻነት ወርቅነህ የቀብር አፈጻጸም ጋር ተያይዞ፣ እንደዚሁም አርቲስት ነጻነት ወርቅነህ ምን አይነት ሰው እንደነበረ እና በመጨረሻም ደግሞ ከአርቲስት ነጻነት ወርቅነህ ሞት ጋር ተያይዞ ታላላቅና ታዋቂ አርቲስቶች እንዲሁም ባለስልጣናት ማን ደግሞ ይህንን ጉዳይ ውስጥ ገብተው የሀሳብ መግለጫቸውን እንደሰጡ ወደ እናንተ እናደርሳለን። ከኛ ጋር ሁኑ። እንግዲህ በትናንትናው ዕለት ወይ ደግሞ በጥር 8 2018 አርቲስት ነጻነት ወርቅነህ በጋዜጠኝነትና እንደዚሁም ደግሞ በኮሜዲ ስራ እና በተለያዩ ፊልም ውስጥ ሲሳተፍ የነበረው በጣም ተወዳጅና ታዋቂ አርቲስታችን በትናንትና 08 2018 ማለት ነው በሞት ከዚች ዓለም ተለይቷል። የሞቱም ምክንያትም ደግሞ ብዙ መረጃዎች የሚያሳዩት እንግዲህ እንዳመመውና ህመሙም ደግሞ የጉበት በሽታ እንደነበረም እሱም ከመሞቱ በፊት ተናግሮ ነበረ ማለት ነው። ከዚህ ጋርም ተያይዞ አርቲስት ነጻነት ወርቅነህ ጠዋት ወደ ስራ ለመግባት ብሎ ጠዋት እንግዲህ ከቤቱ ሊወጣ ሲል ወደ ስራ ለመግባት ማታ ወይ ምሽት በሰላም ካደረ በኋላ ማለት ነው ትንሽ ህመም ሲሰማው ወደ አንዱ ጓደኛው ደውሎ ህመም እንደተሰማውና ወደ ሐኪም ቤት መሄድ እንዳለበት ይናገራል። ጓደኛውም ደርሶለት ወደ ሐኪም ቤት እየወሰደ ሳለ መንገድ ላይ እንግዲህ ይሄ ህመሙ በጣም ብሶበት ህይወቱ እንዳለፈ መረጃዎች ያስቀምጣሉ ማለት ነው። ይሁን እንጂ ከዚህ ከተወዳጁ አርቲስት መሞት ጋር ተያይዞ አርቲስት ገነት ንጋቱ ላይቭ ላይ ቁጭ ብለው ሶሻል ሚዲያ በላይቭ ላይ በመግባት በቪዲዮ ማለት ነው ወደ ኮሜዲያን ደረጀ ኃይሌ ስልክ ስትደውል እንደነበረ ቪዲዮዎች ያሳያሉ ማለት ነው። አርቲስት ገነት ንጋቱም ላይቭ ቁጭ ብላ ወይ ደግሞ እየተቀረጸች ይህንን ምንም የማያውቁ ኮሜዲያን ደረጀ ስልክ አንስቶ ስለ ጉዳዩ ስትጠይቂው አርቲስቱም ደግሞ በጣም ታሞ እንደነበረ ጉበቱ አሞት እንደነበረና አሁን ላይ እንደሞተ ይናገራል ማለት ነው። ከዛ በኋላ ምን ተፈጠረ? ኮሜዲያን ደረጀ ኃይሌ ራሱን ሶሻል ሚዲያ ላይ ድምፁን እንደተቀረጸ ማለት ነው ድምፁ እንደተቀረጸ ሶሻል ሚዲያ ላይ ካየ በኋላ በጣም ይበሳጭና ለህዝቡ ያጋራል ማለት ነው። እሱም በጽሁፍ ሲያሳይ ማለት ነው ለዚች አርቲስት ምላሽ ሰጥቷል። ይሄ ምን አይነት ሆዳምነትን የሚያሳይ ነው፣ አሳፋሪ ነው፣ ከአንድ ተማሪ ሰው የሚጠበቅ አይደለም ብሎ አርቲስት ወይ ደግሞ ኮሜዲያን ደረጀ ኃይሌም ደግሞ ለአርቲስት ገነት ንጋቱ መልስ ሰጥቷል ማለት ነው። ከዚህ ጋርም ተያይዞ ተወዳጁ አርቲስት ነጻነት ወርቅነህ የቀብር አፈጻጸምም ደግሞ እዚሁ አዲስ አበባ በካቴድራል ስላሴ ውስጥ እንደሚቀበር መረጃዎች አስቀምጧል ማለት ነው። አርቲስቱ በተመለከተ ብዙዎቹን ያሳዘነ ምንድን ነው? አንድ ፎቶ ለጥፎ ከጥቂት ቀናት በፊት ማለት ነው እቺ ለማስለቀሻ እጅግ በጣም ምርጥ ፎቶ ናት ብሎ መለጠፉ ለብዙ ሰዎች ጥያቄ ምልክት ሆኗል። ይህ ሰውዬ እንደሚሞት ምን አይቶ ይሁን ወይስ ምን አስቦ ነው ይቺ ለማስለቀሻ ጥሩ ፎቶ ናት ብሎ በራሱ ፌስቡክ ላይ ለጥፎ እንደነበረ ፎቶ በጣም ሀዘኑን አባብሷል ማለት ሰዎች ይገልጻሉ ማለት ነው።
ፕላስ ይሄ አርቲስት በጣም በጣም ቅን እና በጣም ምርጥ ተወዳጅ ከእውቅናም በላይ አዋቂ እንደሆነ በብዙ ሰዎች ዘንድም ደግሞ እንደሚወደድ የተለያዩ ምርጥ ድራማዎች፣ ምርጥ ፊልሞች ሲሰራ እንደነበረ እንደዚሁም ከኢቢሲ ድርጅት ጋር ደግሞ በጋዜጠኝነት እየሰራ እንዳለ እንደዚሁም ሰዎቹን በማሳቅ ስቆ በማሳቅ ምርጥ የኢትዮጵያ አርቲስት ተብሎ እንደተቀመጠ ለብዙዎች ተረጋግጧል። ሀዘኑም በጣም በጣም ለብዙ ሰው ከባድ ሆነዋል ማለት ነው። ከዚህ ጋርም ተያይዞ ታላላቅ ሰዎች አርቲስቶች እና ባለስልጣኖች ከሞቱ ጋር ወይ ከህልፈት ህይወቱ ጋር ተያይዞ የሀዘን መግለጫ ሰጥቷል። ቴዲ አፍሮ ጀምሮ ለአርቲስት ወንዲ ማክ ጀምሮ ኢቭን እስከ ጠቅላይ ሚኒስትር ጀምሮ ለዚህ ለተወዳጁና ታዋቂ አርቲስት ነጻነት ወርቅነህ ህልፈት ጋር ተያይዞ ሀዘናቸውን ገልጿል። የኛም ሚዲያ በጣም ምርጥ እጅግ ሲበዛ ተወዳጅ አርቲስት ነጻነት ወርቅነህን ዛሬ ከጎናችን ስናጣ ከባድ ሀዘን ተሰምቶናል። ለአድናቂዎቹ ቤተሰቦቹ አድናቂዎቹምና ለልጆቹ በጣም በጣም የመጽናናትን ምኞታችን መግለጽ እንሞክራለን። ሰላም ሁኑ።